ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን በታላቅ ቸርነትና በታላቅ ደግነቱ በዚህ ዕለት ተሰብስበን በዚህ ስፍራ የመላኩን የተራዳዩን መልአክ ወሩህ መልአክ የተባለውን የዋህ መልአክ የተባለውን የታላቁን የቅዱስ ሚካኤልን ዓመታዊ በዓል እንድናከብር ረድኤት በረከት እንድናገኝ አምላካችን ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መሌተ ጸጋ መሌተ ክብር የሆነች እናታችን ወላዲተ አምላክ ቅድስት ድንግል ማርያም በቃል ኪዳኗ በአማላጅነቷ ስለምትረዳን ምስጋናዋ በልቦናችን ፍቅሯ በልቦናችን ያድርብን ይሁን። እንኳን አደረሳችሁ። ስለእልልታ እግዚአብሔርን አመስግኑ። የተመሰገነ ይሁን። በዘወትር ቀን ይሄ ሁሉ ሕዝብ ይሄንን በዓል የመልአኩን በዓል ለማክበር መሰብሰቡ በእውነት ያስደንቅ ነው። ቤተ መቅደሱ ሞልቶ በውጪ ነው ሰው ተቀምጦ ቆሞ ያለውና እንደዚህ ያለ በረከትን እግዚአብሔር ስለሰጠን የቅዱሳኑን የመላእክቱን በዓል እዚህ አክብረን በረከት እንድናገኝ አምላካችን ስለፈቀደልን ስሙ የተመሰገነ ይሁን። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ መላእክቱን ስላንተ ያዘዛቸዋል በመንገድ እንዲጠብቁ ደግሞ ብትወድቅ በእጆቻቸው ያነሱሃል ወደ አሰብከው ያደርሱሃል እያለ ዳዊት በመዝሙር 90 በቅንፍ ውስጥ 91 ቁጥር 10 ላይ የዘመረው ቃል ነው። የተወደዳችሁ ምእመናን ቅዱሳን መላእክት የእግዚአብሔርን ሕዝብ በመርዳት ነው የሚታወቁት። ስለ ቅዱሳን መላእክት ተፈጥሮ ሁላችን እናውቃለን። ቅዱሳን መላእክት ተፈጥሯቸው በፍጥረት የመጀመሪያ ቀን ነው። በዕለተ እሑድ እግዚአብሔር ፍጥረትን ሲፈጥር አስቀድሞ ከፈጠራቸው ፍጥረታት መካከል ቅዱሳን መላእክት ናቸው። ቅዱሳን መላእክት ተፈጥሯቸው እምኀበ አልቦ አበቦ ነው። የሰው አእምሮ የሰው ዕውቀት መርምሮ ሊደርስበት የማይችል ረቂቅ ከሆነ እግዚአብሔር ፈቃድ የተፈጠሩ ረቂቃን ፍጥረታት ናቸው። መላእክት እንደ እሳት ፈጣን እንደ ነፋስ ረቂቅ ናቸው። ነፋስ ረቂቅ ነው፣ እሳት ፈጣን ነው። መላእክትም ፈጣኖች ናቸው። ዳዊትም በመዝሙር 103 ላይ ዘይቤስዮሙ ለመላእክቲሁ መንፈሰ ወለእለ ይትናክቦ ነደ እሳት መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው ይላልና ሰዎችን ለመርዳት ፈጣኖች ደግሞ በተፈጥሯቸው ረቂቅ የሆኑ በእግዚአብሔር ፈቃድ ፈጥረው በአንድ ስፍራ ብቻ አይደለም በሁሉ ስፍራ የሚገኙ ናቸው። የእግዚአብሔር ፊት ባለበት ሁሉ ቅዱሳን መላእክት አሉ። አሁን አንዳንድ ሰዎች ዛሬ ሚካኤልን ስናከብር ቅዱስ ሚካኤል የትኛው ታቦት የትኛው ደብር ነው የሚገኘው እያሉ በተሳለቆ እንደው ለፌስ ሲናገሩ እንሰማቸዋለን። ቅዱሳን መላእክት የእግዚአብሔር ፊት ባለበት ቦታ ሁሉ ይገኛሉ። መልአኩ ቅዱስ ገብርኤል ለካህኑ ለዘካርያስ ሲነግረው ምንድን ነው ያለው? እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አይደል ያለው? የእግዚአብሔር ፊቱ ወዴት ነው? የእግዚአብሔር ፊቱ ወዴት ነው? አባታችን አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ ለመለኮት ፊትና ኋላ ግራና ቀኝ የለውም፣ ቁመቱም ወርዱም አይታወቅም። መለኮት በሁሉ ምን ያለ ነው? የሞላ ነው። እግዚአብሔር በባህሪ ቦታ ያለ ከእግዚአብሔር ባህሪ አንዱ እግዚአብሔር ዓለምን ሁሉ የመላ ዓለምን ሁሉ የፈጠረ በሁሉ ስፍራ ያለ ሁሉን የሚያውቅ ሁሉን የሚገዛ እግዚአብሔር ባህሪ ነው።
ልክ እንዲሁ እግዚአብሔር ደግሞ ለቅዱሳኑ መላእክት በሁሉ እንዲገኝ ይሄን ሰጥቷል። ዘይሴሆሙ ነው የሚለው ለመላእክቲሁ መንፈስ ወለእለ ይላክሙ ነደ እሳት መላእክቱን መንፈስ ያደርጋቸው እንዲረዱ እንዲያግዙ እንዲታደጉ ያደረጋቸው እግዚአብሔር ነውና ዛሬ ቅዱስ ሚካኤል ከኛ ጋር አለ። ዛሬ ቅዱስ ሚካኤልን በዓል ለማክበር በዓለም ዙሪያ ሁሉ በሚሰበሰቡ ኢትዮጵያውያን መካከል በኢትዮጵያ ቤተክርስቲያን ባሉ ምዕመናን ጉባኤ መካከል የቅዱስ ሚካኤል እርዳታ አለ። ምን ብላችሁ ዛሬውን አመልኩ፣ ዛሬውን አመስግኑ። ቅዱስ ገብርኤል እንደ እግዚአብሔር ፊት ቆሞ ነው እንዳለው እስቲ እግዚአብሔር ፊት ወዴት ነው ንገረኝ በሉት ስለሚጠይቃችሁ ሰው እግዚአብሔር ፊት ወዴት ነው? ወደዚህ ነው? ግራና ቀኝ ያለው ፊት አለው የኋላ ጀርባ አለው ወይ በሉት። ዛሬ በሁሉ ምኑ ነው አይደለ? ምኑ በሆነው እግዚአብሔር ፊት መላእክቱ ለእርዳታ ምን ይላሉ? ፈጥነው ይገኛሉ። ከመንታ አይኑ ከአይን ቅጽበት ፈጥነው ምን ይላሉ? ይገኛሉ። ቅዱሳን መላእክት በተቸገራችሁ ጊዜ ሚካኤል ይርዳችሁ፣ ድረስልኝ ባላችሁ፣ ራራልኝ ባላችሁ፣ አግዘኝ ባላችሁት ጊዜ ቅዱስ ሚካኤል ይርዳችሁ፣ ቅዱስ ገብርኤል ይርዳችሁ። ቅዱሳን መላእክት ታዘዟችሁ። ወዳጆቼ ቅዱሳን መላእክት ጾታ የላቸው፣ አጥንት የላቸው፣ ስጋ የላቸው፣ ደም የላቸው። ግልጽ ነው የምናገረው። ቅዱሳን መላእክት ተፈጥሯቸው ረቂቅ ነው። ብዙ ጊዜ በአምሳለ ብእሲ ነው የምናያቸው። በጎረምሳ በወታደር ምሳሌ የተመዘዘ ሰይፍ ይዘው ቆፍጣና ሆነው ሊረዱ ሲመጡ እናያለን። እንደውም ኢያሱ የተባለው ያ የእስራኤል መስፍን የእስራኤል መሪ በዚህ በመጽሐፈ ኢያሱ ምዕራፍ 5 ላይ አንድ ጎልማሳ የተመዘዘ ሰይፍ ይዞ አየውና ደነገጠ። አንተ የተመዘዘ ሰይፍ ያዝከው ጎልማሳ ከኛ ወገን ነህን? ከጠላቶቻችን አለ። ጠላት ስላለባቸው እስራኤል ይፈሩ ነበርና ማነህ አንተ ብሎ ሲጠይቀው እኔ የእግዚአብሔር የሰራዊቱ አለቃ ሆኜ አሁን የመጣው ሚካኤል እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። አያችሁ ቅዱሳን መላእክት በአካለ ብእሲ ወይም በአርአያ ብእሲ ስለሚገለጡ በጎረምሳ ምሳሌ ስለሚታዩ እኛ ይህን ይመስላል እንላቸዋለን እንጂ በቅዱሳን ስዕላታችን እንኳን የቅዱሳን መላእክትን ስዕል የምንስለው የተገለጡበትን ሰዎችን ለመርዳት የተገለጡበትን ሁኔታ ለማስተማር ነው እንጂ እንደዚህ ያለ አፍንጫ፣ ዓይን፣ ቁመትና ወርድና ትከሻ ያላቸው አይደሉም። መላእክት ምንድን ናቸው? ረቂቃን ነው። እስቲ መላእክት ምንድን ናቸው? ረቂቃን ናቸው፣ ፈጣን ናቸው። ሰለሱ ደቂቅም ይላል ቅዱስ ገብርኤል የተገለጠው መጥቶ ያንን ሊቀለቀለውን እሳት ያበርድ ማለት ነው። ስለዚህ ቅዱሳን መላእክት ተፈጥሯቸው መሃን ሆነው እንደ እሳት ፈጣን ናቸው፣ ረቂቃን ናቸው፣ በሁሉም ቦታ የሚደርሱ ናቸው። ስራቸው ከእግዚአብሔር ተልከው የእግዚአብሔርን ሕዝብ ለመርዳት ነው። አንደኛው ስራቸው የእግዚአብሔርን ሕዝብ ለመርዳት። በዛሬው ዕለትም አተኩረን የምንሰማው እስራኤልን በመከራቸው ጊዜ በስደታቸው ጊዜ መልአኩን ልኮ እግዚአብሔር በኦሪት ዘጸአት ምዕራፍ 20 ቁጥር 23 ላይ በመንገድህ ይጠብቅህ ዘንድ ወደ አሰብከው ሀገር ያደርስ ዘንድ መላእክቱን ስላንተ እልካለሁ ብሎ እስራኤልን በምድረ በዳ የመራቸው ከጠላታቸው እጅ መንገድ እያሳየ ያስመለጣቸው የእግዚአብሔር መልአክ ቅዱስ ሚካኤል ነው። ምን ብላችሁ አመስግኑ ቅዱስ ሚካኤል። ወዳጆቼ እንዲሁ የብርሃን ቅዱስ ሚካኤል ጠላት ሲያሳድደን መሄጃው ሲጠፋ ማምለጫው ሲጠፋ ቅዱስ ሚካኤል መንገድ ይሆነ። ይህም እስራኤል የመራቸው እሱ ነው። 40 ዓመት ሙሉ በምድረ በዳ በተጓዙ ጊዜ የእግዚአብሔር መልአክ አልተለያቸውም ነበር። ፀሐይ ሲሆን ፀሐዩን እንዳይጎዳቸው በምን በደመና እየጋረደ መና እያወረደ ዛሬ አባቶቻችን እነ ሊቀ ጠበብት በመርቃዊ እነ መጋቤ ሐዲስ እነ ሊቀ ብርሃን እነ ሊቀ ማና ሌሎቹም ሊቃውንቱ ሲዘምሩ አንተኑ ሚካኤል መና ዘአውረድከ
ለእስራኤል ምግባቸውን የሰጣቸው በምድረ በዳ የተራዳቸው ያገዝካቸው አንተ ነህ እንዳሉ ቅዱሳን መላእክት አንዱ ግብራቸው መርዳት ነው። የእግዚአብሔርን ሕዝብ መርዳት፣ የእግዚአብሔርን ሕዝብ ማገዝ። ስለዚህ ቅዱሳን መላእክት በተፈጥሯቸው ሞት የለባቸውም፣ ድካም የለባቸውም። ስለዚህ ቅዱሳን መላእክት እንደ ትናንቱ ዛሬ ይረዳሉ። እምነት ጠፍቶ ነው እንጂ እስራኤልን እንደመራቸው ካሰቡት እንዳደረሳቸው ዛሬም ያመን እንደሆን ሚካኤል በቀኛችን ይቆማል፣ ገብርኤል በጎናችን ይቆማል። መጽሐፍ ቅዱስ ደግሞ የተጻፈ ሕይወት መጽሐፍ፣ ዘመን የማይሽረው የማይለውጠው መጽሐፍ ነው። የተጻፈው ሁሉ ደግሞ እንድንማርበት ነው። አባታችን ቅዱስ ጳውሎስ ዘተጽሕፈ ሁሉ ለተግሣጽ ያለ ተጽሕፈ ነው። የተጻፈው ሁሉ ለትምህርታችን ተጽፏል። እስራኤልን እንደረዳ እናንተን ይረዳችኋል ነው። አሜን። እስራኤልን እንዳገዘ እናንተን ያግዛችኋል። እናንተ እስራኤልን በመንገዳቸው እንዳልተለያቸው የእግዚአብሔር መልአክ አይለያችሁም ነው። ስለዚህ አንዱ መርዳት ነው። የቅዱሳን መላእክት ድርሻ። ሌላውና ሁለተኛው የቅዱሳን መላእክት አገልግሎታቸው አንዱ የሰዎችን ልመና ወደ እግዚአብሔር ማድረስ። የሰዎችን ልመና ወደ ማን? ወደ እግዚአብሔር ማድረስ። ጸሎታችንን፣ አስተምሮታችንን፣ ልመናችንን ቅድም ወጣቶቹ ሲዘምሩ በእደ መላኩ ይቀበነ ሰላመ ዚአሁ ይሃበነ እያሉ በመላኩ እጅ ይጠብቀን፣ ሰላመ ዚአሁ ይሃበነ የሰላሙ ይስጠን። እግዚአብሔር በመላኩ እጅ ልመናችንን ጸሎታችንን ይፈጽምልን እያሉ ያሉት ቅዱሳን መላእክት የሰዎችን ጸሎት ልመና ወደ እግዚአብሔር ያደርሳሉ። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት እስራኤል መከራ ውስጥ ነበሩና እግዚአብሔር መልአክ የሕዝቡን መከራ፣ የሕዝቡን ፈተና፣ የሕዝቡን ጭንቀት አየና ወደ እግዚአብሔር መልአኩ እንዲህ ብሎ ልመና አቀረበ ይላል። መልአኩም ለእግዚአብሔር እንዲህ አለው፣ 70 ዓመት የተቆጣባቸው በብዙ መከራ ውስጥ ያሉትን የኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ ይላል። ሰማችሁ? አይበለም ይመጣል። ስንት ዓመት የተቆጣቸው? 70 ዓመት። ዛሬ ተቆጥቶብን ይሆን? ለሀገር ኢትዮጵያ ተቆጥቶብን ይሆን? የሕፃናት ደም በየጎዳናው ይፈሳል። ዛሬ ተቆጥቶ ይሆን? የካህናት ደም ይፈሳል። እርስ በርስ መግባባት ያቃተን፣ ቋንቋችን የተደበላለቀብን፣ እርስ በርሳችን የምንጠላለፈው የምንገፋፋው እግዚአብሔር ተቆጥቶብን ይሆን? ወዳጆቼ አሁን ወደ ሰው አትመልከቱ። እንደ ሀገር ወደ ራሳችን መመልከት። ምንድን ነው ያልወደድከው? እግዚአብሔር መስዋዕታችንን፣ ቁርባናችንን አልወደድከው ነው? የእነ ተክለ ሃይማኖት ሀገር እኮ ናት ዛሬ መከራ ውስጥ ያለችው። የእነ አባ ማርያም ሀገር እኮ ናት ዛሬ መከራ ውስጥ ያለችው። የቅዱሳኑ ሀገር ናት ዛሬ ብዙ ፈተና የበዛባት ያለው። የመልአኩ ሚካኤል ምልጃ ይርዳን እና ሀገር መልአኩ ይለምንልን። አቤቱ የተቆጣባቸውን የኢትዮጵያን ሰዎች የማትምራቸው እስከ መቼ ነው ብሎ ይለምንልን። ቅዱስ ሚካኤል ለምንልን በሉት። እስቲ ንገርልን፣ ለምንልን በሉት። ሚካኤል ሆይ በሉት። ሚካኤል ሆይ በሉት። ወደ አምላክ ለምንልን በሉት። ስለ ኢትዮጵያ ስለ ሀገራችን በሉት። ቅዱስ ሚካኤል ሆይ ለምንልን በሉት። ቅዱሳን መላእክት አንዱ አገልግሎታቸው ልመና ነው፣ ጸሎት ማሳረግ ነው። በራእየ ዮሐንስ ምዕራፍ 8 ቁጥር 4 ላይ ለቅዱሳን ሁሉ ጸሎት እንዲያደርግ ጽናን ያዘው መልአክ ብዙ ዕጣን ተሰጠው። የቅዱሳኑ ሁሉ ልመናና ጸሎት በመልአኩ እጅ በዕጣኑ ጢስ ወደ ሰማይ ወጣ ይላል። ያሳርጋሉ ጸሎታችን። ምንድነው ምንለው? ማህበረ መላእክት ቅዱሳን ሰአሉ ለነ አይርጉ ጸሎተ ቅድመ መርገም ለዚህ ያንላልና አይርጉ ጸሎታችን አሳርጉልን።
ልመናችንን አስተቆታችንን አሳርፉልን። ቅዱሳን መላእክት ነቢያት ሐዋርያት ያለው እንጸልየው። ስለዚህ ተወደዳችሁ ምእመናን የቅዱሳን መላእክት አንዱ አገልግሎታቸው የሕዝቡን ሁሉ ጸሎት፣ የሕዝቡን ሁሉ መስዋዕት፣ የሕዝቡን ሁሉ ቁርባን፣ የሕዝቡን ሁሉ ልመና ወደ እግዚአብሔር ማሳረግ ነውና ዛሬ መካከላችን ያዘነችውን እህታችንን ያዘነ ወንድማችንን ጸሎትና ልመና ቅዱስ ሚካኤል ያሳርግልን፣ ቅዱስ ገብርኤል ያሳርግልን። ዛሬ ያልቅሳ የመጣች ዛሬ ያልቅሶ የመጣ በቅዱስ ሚካኤል አማላጅነትና ቃል ኪዳን ጥበቃ ጸሎቱ ሰምሮ ልመናው ሰምሮ ስለቱ ተሰጥቶ እግዚአብሔር በደስታ ደግሞ ለዓመቱ ያን እንዲሁ ያገናኘ። የተወደዳችሁ ምእመናን የቅዱሳን መላእክት አገልግሎታቸው ብዙ ነው። በእግዚአብሔር የፍርድ ቀንም ወደ ፍርዱ ስፍራ የሚያዘጋጁት ሕዝቡን ወደ ስፍራ የሚሰበስቡ የመጨረሻውን የፍርዱን አዋጅ የሚጠሩትም ቅዱሳን መላእክት ናቸው። አይደል እንዴ? መጽሐፍ የሚለው ይሄንን ነው። በመጨረሻው ጊዜ እግዚአብሔር አለ አምላካችን ተሰሎንቄ ምዕራፍ 4:13 ላይ በመላእክት አለቃ ትእዛዝ ነው የሚለው። የመጨረሻውን የፍርዱን አዋጅ የሚያሰማው ቅዱስ ሚካኤል ነው። ሰማችሁ ወይ? የፍርዱን አዋጅ የሚያሰማው መለከት የሚነፋው አዋጅ አዋጅ ወደ ሰማይ በክብር ያረገው ወልደ ማርያም ወልደ ማርያም የማርያም ልጅ እግዚአብሔር አብ የባህሪ ልጁ ለፍርድ መጥቷል ብሎ አዋጅ የሚያሰማው አጥንቶች እንዲጋጠሙ፣ ቁርበቶች እንዲሰበሰቡ፣ ነፍሳት ሁሉ ተሰብስበው እንዲከማቹ፣ በልዑል እግዚአብሔር ፊት እንዲቆሙ የሚያደርግ የሚጣራ አዋጅ የሚያሰማ ቅዱስ ሚካኤል በዚያ ጊዜ ይራራልን፣ በዚያ ጊዜ ያማልደን። ቅዱስ ሚካኤል ሆይ በፍርዱ ቀን በኃይሉ በችሎቱ ቀን ሁሉ በፍርዱ ዙፋን ፊት ወደ ሰማይ ባረገው ዳግመኛም በሚመጣው በድንግል ማርያም ልጅ በእሱ ኃይልና ችሎት ዙፋን ፊት የምታገለግለው ቅዱስ ሚካኤል የችሎቱ አጋፋሪ፣ በፍርዱ ቀን አሰላፊ፣ በፍርዱ ቀን ሰብሳቢ፣ ሁሉም በስርዓቱ አሰልፈ በልዑል ችሎት ፊት የምታቆመው ቅዱስ ሚካኤል ሆይ ይራራልን በሉ። ይራራልን፣ ይርዳን፣ ይታደገን። ቅዱሳን መላእክት ይህን አገልግሎት በዛሬው ዕለት እስራኤል ከጠላቶቻቸው እጅ ከ400 ዘመን በላይ ባርነት ተገዝተው ከባርነት እንዲወጡ እግዚአብሔር መልአኩን የሰደደው ከፈርዖን ቤት ያስመለጣቸው በሙሴ በት እግዚአብሔር ባህሩን ሲከፍት በባህር ያሻገራቸው ሚካኤል ነው። ፈርዖንና ሰራዊቱን ወደ ኤርትራ ባህር ያሰጠመው ሚካኤል ነው። እግዚአብሔር ተልቆ አዎ አድራጊው እግዚአብሔር ነው፣ ዳኛው እግዚአብሔር ነው፣ ፈቃዱ እግዚአብሔር ነው። ግን አስፈጻሚው ማን ነው? ሚካኤል ነው። የፍርዱ አስፈጻሚ ነው። የልዑል ሰራተኛ ነው። እግዚአብሔር እንዳዘዘ ያደርጋል። ሚካኤል ሄዶ እስራኤልን ከምድረ ግብፅ አወጣቸው። እስራኤል 40 ዓመት ሙሉ በምድረ በዳ ሲጓዙ የእግዚአብሔር መልአክ ተለያቸው። እስራኤል 40 ዓመት የተጓዙት ከልባቸው ጽነት የተነሳ ከልባቸው ጥመትም የተነሳ ስንት ዓመት? 40 ዓመት። እዚህ ጋር አንድ ሰው አስነስቼ ጂፒኤስ ከካይሮ ወይም ደግሞ ከግብፅ አሌክዛንድሪያ ግብፅ እስከ እስራኤል ወይም ኢየሩሳሌም ሙላ ብለውና ሊሞላ ውጤቱን አበናል። 40 ዓመት ማለት ስንት ዓመት? 40 ዓመት ይመስላችኋል? 40 ዓመት ቢፈጅ በእግር ነው ብላችሁ ስንት ቀን? አባታችን አልማቀናል ስንት ቀን? ጎብልስ ካላመሰ 7 ቀን ነው የሚፈጀው። 7 ቀን ኤግዛክትሊ 7 ቀን ነው የሚፈጀው። ከግብፅ ወደ እስራኤል 7 ቀን በእግር የሚወስደውን መንገድ ስንት ዓመት ዞሩት? 40 ዓመት ዞሩ። ልባቸውን እንደኛ ስላደረጉ ግን ፈጽሞ ያልጠፉት እግዚአብሔር መልአኩን እየላከ በምድረ በዳ እንዳይቀሩ በምድረ በዳ ወድቀው እንዳይቀሩ መና እየወረደ
አለት እየሰነጠቀ የሚጠጣውን ውሃ እያፈለቀ ሌሊቱን በብርሃን ቀኑን በደመና እየመራ ወደ ተስፋይቱ ሀገር እስኪደርሱ ያልተለያቸው ሚካኤል ነው። አይለየን። እኛም መንገደኞች ነን፣ አትለየን በሉ። መንገደኞች አይደላችሁ? ምን አትበለን? አትለየን። እስራኤል ከሰማይ የወረደውን መና ወረዱ፣ የወጡትም ከግብፅ ባርነት ነው። እኛ ደግሞ በወልደ እግዚአብሔር ሞት ከምን ወጥተናል? ከባርነት ከሲኦል ወጥተናል። መንገደኞች ነን። ሚካኤል ይርዳል። ምኖች ነን? ማን ይርዳል? ሚካኤል ይርዳል። አዎ ወልደ እግዚአብሔር በደሙ በሞቱ በትንሣኤው አርነት አውጥቶናል። ስንሄድ ግን ከጎዳናው እንዳንጠፋ የቅዱሳን መላእክት ይርዳል። ይርዳታቸው። ቅዱሳን መላእክት በእኛ የመዳን ጉዞ ውስጥ ይረዳሉ። ዕብራውያን ምዕራፍ 1 ቁጥር 7 ላይ እንዲህ የሚል ቃል አለ። ሁሉ ይላል፣ ሁሉ በሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ሁሉ ምን ይወርሱ ዘንድ? መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው መናፍስት። መላእክት ለማገዝ የሚላኩ መናፍስት ናቸው። ስለዚህ እኛም መንገደኛ ነን። ወደ እግዚአብሔር ከተማ የምንሄድ ብዙ ነገር ያደከመን፣ ብዙ ነገር የከበደን እስራኤል 40 ዓመት በምድረ በዳው በስቃይ እንደኖሩ ከህመም ጋራ፣ ከልዩ ልዩ ደዌ ጋራ፣ ከፈተና ጋራ፣ ከችግር ጋራ፣ ከሐዘን ጋራ እየተጓዝን ያለን መንገድ አካል እግዚአብሔር ያደርሰናል። የት ነው መድረስ የምትፈልጉ? ወደ እግዚአብሔር ከተማ ነው። እስራኤል ከግብፅ ወጥተው የት መድረስ ነው? ሀገራቸው ከነዓን መድረስ ነው አይደል? እኛስ የት መድረስ ነው? ወደ እግዚአብሔር ከተማ፣ ወደ ኢየሩሳሌም ማለት ወደ ሰማያዊቱ ከነዓን፣ ወደ እውነተኛይቱ ከነዓን መድረስ እንፈልጋለን። አባታችን አባ ሕርያቆስ በቅዳሴ ማርያም ውስጥ ላይ ሀቃፊ ነፍስ ላይ ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዝ። በዚህ እንደተሰበሰባችሁ እስራኤልን መርቶ ሚካኤል ከነዓን እንዳገባችሁ እናንተ ሕዝበ ክርስቲያን ወደ ጽዮን ያግባችሁ፣ ወደ ኢየሩሳሌም ያግባችሁ፣ አእላፍ መላእክት ወደ ተሰበሰቡበት ያግባችሁ፣ ለበኩራቱ አይወሩ ወዳሉበት ያግባችሁ። እዛ እንገባለን። እመቤታችን እናያታለን። እስራኤል ሀገራቸውን ሕዝባቸውን የናፈቁትን የአባቶቻቸውን መቃብር ነው ያዩት። የአባቶቻቸውን ከተማ ነው ያዩት። እስራኤል እመቤታችንን እናያታለን። መድኃኔዓለምን የተሰቀለውን እናየዋለን። እላቸው መስሉ የሰው ልጅ ከትንሣኤ ዘጉባኤ በኋላ መንፈሳዊ እውቀት ይሰጥ። መንፈሳዊ እውቀት አለ፣ የመለየት የማወቅ ማንም ሳይነግረንም አብርሃም ማለት እንደሆነ እናውቀዋለን። አስተዋዋቂ የለም። አዳም የት እንደሆነ እናየዋለን። አልናፈቃችሁም ወይ? ማትደርሱ ይመስላችኋል? ደርሳችኋል እንደሚል ቃል ደስ የሚል ያለ አይመስለኝም። ሀገር ቤት ብዙ የእግር መንገድ የተጓዘ ሰው ይህን ያውቀዋል። የ6 ሰዓት መንገድ ያህል እየሄድን ከፊታችን 5 ሰዓት መንገድ እየቀረ የሀገሬ ገበሬ እንዲህ የሚባለው መንገድ የት ነው ስንለው እንደው ጭንቁልቁለት ወረድ እንዳል ምን ምናል አቤት ደርሳችኋል፣ ደርሰናል። በውስጥ ለደከመው ሰው፣ መንገድ ላደከመው ሰው፣ ኑሮ ላደከመው ሰው፣ ፈተና ላደከመው ሰው ደርሰሃል ከሚል የበለጠ አስደንቃሪ ነው። ደርሰናል። ሚካኤል እየመራን ነው፣ አንደክምም። ሚካኤል እየመራን ነው፣ አንደክምም። መናውን ያበላናል፣ ጽዋውን ያጠጣናል፣ ይረዳናል። ሁላችንን የሚያደርሱ ናቸው። ቅዱሳን መላእክት የሚረዱ ናቸው፣ የሚያግዙ ናቸው። ዕብራውያን ምዕራፍ 12 ላይ ቅዱስ ጳውሎስ ቁጥር 27 ጀምሮ ደርሳችኋል ወደ አእላፍ መላእክት ማህበር፣ ወደ ቅዱሳን ማህበር
ቅድም ያልኳችሁ አዳፌ ነው። እስኪ ይሄንን ነው ያመጣው። በዚህ ለተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ተሰብስባችሁ ካለ በኋላ የተሳለ ፊቱ ላይ በዚያ አለ። ብሩህ ልብስና ንጹሕ አክሊል በዚያ አለ። ያስተማሩ ነቢያት ሐዋርያት በዚያ አሉ። ግን የነሱ ሰማዕታ በዛ አሉ። ታቦት ለኖር የተባለች እመቤታችን በዚያ አለች። እስራኤል ሄደው ባህር ተቋጥረው ሚካኤል መጥቷት አደረሳቸው። በቃ እዚህ ጋር ይለቅ ስልክ በየዓመቱ እዚህ ጋር ይለቅ ስልክ በየዓመቱ መራቸው፣ ወሰዳቸው፣ ቀናን አስገባቸው። እዚህ ጋር ይለቅ እንዴ እኛን ይመራናል አትሉም እንዴ? ያደርሰኛል ወደ ጌታዬ፣ ወደ አምላኬ፣ ወደ ሀገሬ፣ ወደ ርስቴ፣ ወደ ተስፋዬ ያደርሰኛል። ሚካኤል ይመራል። ስለክም እያበረታ ሳስን እያጽናና ዳንኤል እኮ ብሏል እኮ ዳንኤል በችግሩ ጊዜ ምንድን ነው? ከሚካኤል በቀር የሚያጽናናን የለም። ይረዳናል ሚካኤል፣ ያግዘናል ሚካኤል። ስለዚህ በከንቱ አልተሰበሰብንም፣ በከንቱ አልተሰበሰብንም። ልንማጸነው ነው የመጣ ነው፣ ልንነግረው ነው የመጣ ነው። ሚካኤል መንገደኛ ነኝ አትለየኝ፣ አላውቀውም ኃጢአት ድንግዝግዝ አድርጎኛል። ሚካኤል ፍናውን አሳየኝ፣ መንገዱን አሳየኝ፣ መብራቱ አብራልኝ። ሚካኤል ደካማ ነኝ፣ አልችልም፣ ይከብደኛል። ሚካኤል አንተ ተመናው ጣልልኝ፣ ጋደልኝ፣ ሀሩሩ እንዳቃጥለኝ። ከሁላችን ጋር ይሁን፣ እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያ ሚካኤል በበትረ መስቀሉ ይባርካል፣ ሰላም ያደርጋል። የሀገራችን ከተሞች ሁሉ ሰላም ይሁኑ፣ በሰሜኑ ሰላም ይሁን፣ ደቡቡ ሰላም ይሁን።